ድረስ ምስጋና ክርስቶስን ቅድመ ዝግጅት ይሆን ዘንድ ባዘጋጀነው በዚህ ጾም ጸሎት እግዚአብሔር ይረዳን ስላለ ጌታን እጅግ አድርጌ አመሰግናለሁ። በብዙም ሆነ በጥቂት ማዳን የእግዚአብሔር ስለሆነ በነገር ሁሉ የረዳንን እግዚአብሔርን እያመሰገንን እየባረክን እንገኛለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ጾም ጸሎታችንን ከጀመረ ዛሬ 7ኛ ቀናችን ነው። እስከ ሐሙስ ድረስ አብረን እየጸለይን እግዚአብሔርን እያመሰገንን በጌታ ፊት እንቆያለን ማለት ነው። ክብር ለኢየሱስ ይሁን። የዛሬ ዓመት ቤቱን ስሩ በሚል ርዕስ ጾም ጸሎት አድርገን የእግዚአብሔር ቤት ስራ መስራት ጀምረናል። አሁን ደግሞ እግዚአብሔር መልካሙን መዓዛ አሸተተ በሚል ርዕስ የቤቱ ስራ ተሰርቶ መጠናቀቁን በማስመልከት በጌታ ፊት እየጾምን እየጸለይን እንገኛለን። በዚህ እግዚአብሔር እየረዳን እያገዘን ስላለ ጌታን እጅግ አድርጌ ስለ ሁሉም ነገር አመሰግናለሁ፣ ደግሞም እባርከዋለሁ። ክብር ለኢየሱስ ይሁን። እናንተም በሀገር ውስጥና ከሀገር ውጭ ሆናችሁ ከኛ ጋር አብራችሁ በመጾም በመጸለይ እየተሳተፋችሁ ያላችሁ በሙሉ በያላችሁበት እግዚአብሔር አምላክ በነገር ሁሉ ይባርካችሁ ማለትም እወዳለሁ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ጾም ጸሎታችን በዚህ ሳምንት ያልቃል። የፊታችን እሁድ ከሰዓት ደግሞ እንግዲህ ፕሮግራማችንን እንጀምራለን። እናምናለን የታመነው ጌታ እንደማያሳፍረን፣ የታመነው ጌታ ድል እንደሚሰጠን፣ የታመነው ጌታ እንደሚረዳን ባለሙሉ እምነት ባለሙሉ ተስፋ ነን። ሰለሞንም ደግሞ ለእግዚአብሔር ቤተ መቅደስና ለራሱ ቤተ መንግስትን ሰርቶ አጠናቀቀ ተብሎ እንደተጻፈ እንግዲህ የእግዚአብሔርን ቤት በምንችለው ልክ ሰርተን ጨርሰናል። እግዚአብሔር ደግሞ ከዚህ በኋላ የእኛን ቤት ይሰራል። ክብር ለኢየሱስ ይሁን። ይህ ማለት አገልግሎት ራእይ ይቆማል ማለት አይደለም። ደግሞ ይቀጥላል። የእግዚአብሔር ስራ ደግሞ ይበዛል፣ ደግሞ ይሰፋል፣ ደግሞ ያድጋል። ጌታ ኢየሱስ የተባረከና የተመሰገነ ይሁን። እንግዲህ የዚህ 10 ቀን ጾም ጸሎት ስናዘጋጅ በ5 ዋና ዋና ርዕሶች ላይ ለመጸለይ ነው። አንደኛ እግዚአብሔርን ለማመስገን፣ ሁለተኛ ከፊት ባለው ፕሮግራማችን እግዚአብሔር ድል እንዲሰጠን በፊቱ ለመጸለይ፣ ሶስተኛ ለፕሮግራማችን የሚያስፈልገውን ነገር እግዚአብሔር እንዲለቅልን፣ አራተኛ ዛሬና ነገ የምንጸልይበት ርዕስ ደግሞ የበረከት ጸሎት ይሆናል። የበረከት ጸሎት። ይሄ የበረከት ጸሎት ምን ማለት ነው? በዚህ አንድ ዓመት ውስጥ የእግዚአብሔርን ስራ በሰራንበት ጊዜ በጸሎት፣ በገንዘብ፣ በጉልበት፣ በእውቀት፣ በጊዜያቸው በእግዚአብሔር ቤት ስራ ላይ የተሳተፉ ሰዎችን እግዚአብሔር እንዲባርካቸው ስለ እነሱ የምንጸልይበት ጊዜ ነው። ዛሬና ነገ የምንጸልየው በዚህ አንድ ዓመት ጊዜ ውስጥ የእግዚአብሔርን ቤት ስንሰራ ገንዘባቸውን በመስጠት፣ ጉልበታቸውን በመስጠት፣ ጊዜያቸውን በመስጠት፣ እውቀታቸውን በመስጠት የእግዚአብሔር ቤት ለሰሩ ሰዎች እግዚአብሔር ብድራታቸውን እንዲከፍል፣ እግዚአብሔር እንዲባርካቸው የምንጸልይበት ጊዜ ነው። ክብር ለኢየሱስ ይሁን። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ አገልግሎቱን በገንዘብ የረዱትን ሰዎች፣ አገልግሎቱን በፋይናንስ ሰፖርት ያደረጉትን ሰዎች ምንድን ያለው? አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሙላባችሁ አላቸው። ወገኖቼ እንደ ባለ ራእይ እንደ አገልጋይ አንድ ልናውቀው የሚገባ ነገር አለ። እግዚአብሔር በውስጣችን ያስቀመጠውን ሐሳብ፣ እግዚአብሔር በውስጣችን ያስቀመጠው ራእይ እውን ይሁን ዘንድ ገንዘባቸውን ለሰጡን ሰዎች፣ እውቀትን ለሰጡን ሰዎች፣ ጊዜን ለሰጡን ሰዎች፣ በጉልበታቸው ከራእያችን ከአገልግሎታችን ጎን የቆሙትን ሰዎች መባረክና እግዚአብሔር እንዲባርካቸው ስለ እነርሱ ወደ እግዚአብሔር መጸለይ መጽሐፍ ቅዱሳዊ ነው። ከየትኛውም ባለ ራእይ ከየትኛውም አገልጋይ የሚጠበቅ ነገር ነው። ስለዚህ ዘሄቨን ዌይ ኢንተርናሽናል ቸርች የማንንም ውለታ አትዘነጋም። ዘሄቨን ዌይ ኢንተርናሽናል ቸርች ማንንም አትረሳም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔራዊ በሆነ መንገድ፣ መጽሐፍ ቅዱሳዊ በሆነ መንገድ በቅርብም ሆነ በሩቅ ያሉትን ሁሉ እግዚአብሔር ብድራታቸውን እንዲከፍል ትጸልያለች። እግዚአብሔር ብድራታቸውን እንዲከፍል ትባርካለች። ስለዚህ ጳውሎስ አገልግሎቱን በገንዘብ የረዱ፣ አገልግሎቱን በገንዘብ ያገዙትን ምን አለ? አምላክ ያለ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እኔ ለአገልግሎቴ በሚያስፈልገኝ ነገር ከጎኔ እንደቆማችሁ፣ የኔን ቤተክርስቲያን በሚያስፈልጋት ነገር ከጎኗ እንደቆማችሁ ሁሉ አለ የማገለግለው አምላክ እግዚአብሔር እንደ ባለጸግነቱ መጠን እንደ ኃይሉ ታላቅነት መጠን በክብር በክርስቶስ ኢየሱስ ለእናንተም
የሚያስፈልጋችሁን ሁሉ ይሙላባችሁ አለ። ይሄ መጽሐፍ ቅዱሳዊ ነው። ኢየሱስ ክርስቶስ ጌታ ነው። በአረብ ሀገራቶች ያላችሁ፣ አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ኤዥያ፣ አፍሪካ ውስጥ ያላችሁ፣ ኢትዮጵያ ውስጥ ያላችሁ፣ ሄቨን ዌይ ቸርች ውስጥ የምታገለግሉ፣ ገንዘባችሁን የሰጣችሁ፣ በጉልበታችሁ ያገለገላችሁ፣ በእውቀት ያገለገላችሁ፣ ጊዜያችሁን የሰዋችሁ በሙሉ እንደ ሄቨን ዌይ ቸርች መሪ፣ እንደ ሄቨን ዌይ ቸርች ባለ ራእይ አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። ለቤተ ክርስቲያን ስራ፣ ለወንጌል ስራ፣ ለእግዚአብሔር ቤት ስራ ካላችሁ ነገር ባለመሰሰት የተሳተፋችሁ ሰዎች በሙሉ አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። የሚያስፈልጋችሁ ጤና ነው፣ ጤና ይሙላችሁ። የሚያስፈልጋችሁ ገንዘብ ነው፣ ገንዘብ ይሙላችሁ። የሚያስፈልጋችሁ ሰላም ነው፣ ሰላምን ይሙላችሁ። የሚያስፈልጋችሁ ሞገስ ነው፣ ሞገስን ይሙላችሁ። የሚያስፈልጋችሁ ልጅ ነው፣ ልጅን ይስጣችሁ። የሚያስፈልጋችሁ ትዳር ነው፣ ትዳርን ይስጣችሁ። የሚያስፈልጋችሁ ስራ ነው፣ ስራን ይስጣችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምንድነው የሚያስፈልግህ? ምንድነው የሚያስፈልግሽ? ምንድነው የሚያስፈልጋችሁ? በጌታ በኢየሱስ ስም በዚህ መንፈስ ሆኜ እባርካችኋለሁ። በዚህ መንፈስ ሆኜ ቃል አውጣባችኋለሁ። የምትችሉ ሰዎች ይህን ድምፅ የምትሰሙ ቀኝ እጃችሁን በግንባራችሁ ላይ አድርጉ። እኔ በእውነትና በመንፈስ ሆኜ የበረከትን ቃል አወጣለሁ። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ጳውሎስ አገልግሎቱን የረዱ ሰዎች፣ ጳውሎስ አገልግሎቱን ያገዙ ሰዎች፣ ጳውሎስ ከአገልግሎቱ ጎን የቆሙትን ሰዎች አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ብሎ እንደ ባረካቸው፣ እንደ መረቃቸው፣ ቃል እንዳወጣባቸው እኔም ዛሬ በጌታ በኢየሱስ ስም በዚህ በሰባተኛው ቀን የጸሎት መክፈቻ ቅዱስ እግዚአብሔር ሆይ ይህንን ድምፅ የሚሰሙ ይህንን ድምፅ የማይሰሙ በቅርብና በሩቅ ያሉ ከሄቨን ዌይ ቸርች ጎን በጸሎት የቆሙ ከሄቨን ዌይ ቸርች ጎን በገንዘብ የቆሙ ከሄቨን ዌይ ቸርች ጎን በጉልበታቸው የቆሙ ከሄቨን ዌይ ቸርች ጎን እግዚአብሔር ሆይ በእውቀታቸው የቆሙ በዚህ አንድ ዓመት በሰራነው በቤት ስራ ጉዳይ የተሳተፉትን ሁሉ እንደ ባለጸግነት መጠን በክብር በክርስቶስ ኢየሱስ የሚያስፈልጋቸውን ሙላባቸው። ጤና ለሚያስፈልጋቸው ጤና ስጣቸው። ሰላም ለሚያስፈልጋቸው ሰላም ስጣቸው። ደስታ ለሚያስፈልጋቸው ደስታ ስጣቸው። ስራ ለሚያስፈልጋቸው ስራ ስጣቸው። ገንዘብ ለሚያስፈልጋቸው ገንዘብ ስጣቸው። ትዳር ለሚያስፈልጋቸው ትዳር ስጣቸው። ልጅ ለሚያስፈልጋቸው ልጅ ስጣቸው። ሞገስ ለሚያስፈልጋቸው ሞገስ ስጣቸው። በእግዚአብሔር ደስ ይበል የልብን መሻት ይሰጣል ተብሎ ጻፈ። እግዚአብሔር ሆይ እንደ ባለጸግነትህ መጠን በክብር በክርስቶስ ኢየሱስ የልባቸው መሻት ፈጽምላቸው። ይህን ድምፅ የሚሰሙ አሜን የሚሉ እህቶችን የልባቸው መሻት ፈጽምላቸው። ይህንን ድምፅ የማይሰሙ እግዚአብሔር በተለያየ ስፍራ ያሉ በቤት ስራ የተሳተፉትን በጌታ በኢየሱስ ስም የልባቸውን መሻት ፈጽምላቸው። እኔና ቤቴን የልባችን መሻት ይፈጸም። በሄቨን ዌይ ቸርች የሚያገለግሉ አባላቶች፣ ምእመናቶች፣ አገልጋዮች መሻታቸውን ፈጽምላቸው። በተለያየ ዓለም ክፍል ያሉ እህቶች ወንድሞቼን መሻታቸውን በጌታ በኢየሱስ ስም ፈጽምላቸው። በጌታ በኢየሱስ ስም እንደ ባለጸግነት መጠን ባርካቸው። እንደ ባለጸግነት መጠን ጎብኛቸው። እንደ ባለጸግነት መጠን ተመልከታቸው። እንደ ባለጸግነት መጠን በኢየሱስ ስምና ስልጣን እያቸው። አሜን። ኢየሱስ ክርስቶስ ጌታ ነው። ባርኪያችኋለሁ። መጽሐፍ ቅዱሳዊ ነው። ጳውሎስ ከአገልግሎቱ ጎን የቆሙትን ባርኳል። አምላኬ አላቸው እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችኋል። ከኔ ራእይ ጎን፣ ከኔ አገልግሎት ጎን፣ ከኔ ሚኒስትሪ ጎን ቆማችኋልና አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ አላቸው። ዛሬ እኔም ባረኳችሁ። እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ስም ይሙላባችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬና ነገ በእግዚአብሔር አምላካችን ፊት የምንጸልየው በዚህ አንድ ዓመት ጊዜ ውስጥ የእግዚአብሔርን ቤት ስንሰራ በሁሉ የተሳተፉትን ሰዎች እግዚአብሔር በነገር ሁሉ እንዲባረካቸው ስለነሱ ነው የምንጸልየው። እግዚአብሔር ለሕዝቡ ኃይልን ይሰጣል፣ እግዚአብሔር ሕዝቡን በሰላም ይባርካል ይላል መዝሙር 29:11።
እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም እንዲባርክ፣ በጤና እንዲባርክ፣ በኢኮኖሚ እንዲባርክ፣ በሚያስፈልገው ነገር እግዚአብሔር ሕዝቡን እንዲባርክ። ምክንያቱም የእግዚአብሔር ሕዝብ ቤተክርስቲያን በምትፈልገው ሰዓት ሁሉ ተገኝቷላ። ቤተክርስቲያን በምትፈልጋቸው ጊዜ ሁሉ የተገኙ የእግዚአብሔር ወንዳ ሴት ልጆችን እግዚአብሔርም ደግሞ በሚያስፈልጋቸው ነገር ሁሉ ሊባርካቸው ይገባል። ይህ ደግሞ የማን ስራ ነው? የቤተ ክርስቲያን ስራ ነው። የቤተ ክርስቲያን ኃላፊነት ነው። ቤተ ክርስቲያን ማስተዋል አለባት። ቤተ ክርስቲያን ሕዝቧን መዘንጋት የለባትም። ቤተ ክርስቲያን ሕዝቧን መርሳት የለባትም። ቤተ ክርስቲያን በጉልበት ያገለገሏትን መርሳት የለባትም። በገንዘብ ያገለገሏትን መርሳት የለባትም። በእውቀት ያገለገሏትን መርሳት የለባትም። ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ፣ የቤተ ክርስቲያን ጸሎት ኃይል አለው። የቤተ ክርስቲያን ጸሎት አቅም አለው። የቤተ ክርስቲያን ጸሎት ጉልበት አለው። ጴጥሮስ ታስሮ በእስር ቤት በነበረበት ሰዓት ቤተ ክርስቲያን ስለሱ አጥብቃ ስትጸልይ ነው እግዚአብሔር መልአክን ልኮ እስራቱን ፈቶ ከእስር ቤት ያወጣው። ቤተ ክርስቲያን ባርክ ያለችውን እግዚአብሔር ይባርካል። ቤተ ክርስቲያን ፍታው ያለችውን እግዚአብሔር ይፈታል። ቤተ ክርስቲያን ቀባው ያለችውን እግዚአብሔር ይቀባል። ስለዚህ ዘሄቨን ዌይ ኢንተርናሽናል ቸርች ዛሬና ነገ የምንጸልየው በዚህ ሐሳብ ነው ማለት ነው። እግዚአብሔር ሕዝቡን ምን እንዲል እንዲባርክ። ወገኖቼ የእግዚአብሔር ቤት ሥራ ሲሰራ በጣም ብዙ ሺህ ሕዝብ ያውቅ ነበር። የተሳተፈ ግን ጥቂት ሕዝብ ነው። ይሄ ጥቂት ሕዝብ ደግሞ እግዚአብሔርን ስለሚወድ ነው። ይሄ ጥቂት ሕዝብ ደግሞ ለእግዚአብሔር ፍቅር ስላለው ነው። ይሄ ጥቂት ሕዝብ ደግሞ የእግዚአብሔርን ነገር የእግዚአብሔርን ሥራ ስለተረዳ ነው። እኛም ደግሞ ይህንን መዘንጋት የለብንም፣ ማስተዋል አለብን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬና ነገ የሚጸለይበት የጸሎት ርዕሳችን ይህ ነው። በእግዚአብሔር ቤት ግንባታ የተሳተፉ ቅዱሳን በነገር ሁሉ እግዚአብሔር እንዲባርካቸው እንጸልያለን። በነገር ሁሉ እንዲባረኩ፣ በጤና እንዲባረኩ፣ በሰላም እንዲባረኩ፣ በደስታ እንዲባረኩ፣ በሞገስ እንዲባረኩ፣ በስኬት እንዲባረኩ፣ በነገር ሁሉ እግዚአብሔር በረከት እንዲያገኛቸው እንጸልያለን። እግዚአብሔር ለሕዝቡ ኃይል ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። ክብር ለኢየሱስ ይሁን። እግዚአብሔር ለሕዝቡ ኃይል ይሰጣል። ሕዝቡን በሰላም ምን ይላል? ይባርካል። ሕዝቡን በጤና ይባርካል። ሕዝቡን በገንዘብ ይባርካል። ሕዝቡን በትዳር ይባርካል። ሕዝቡን በልጅ ይባርካል። ሕዝቡን በስራ ይባርካል። ሕዝቡን በሞገስ ይባርካል። ይህን ድምፅ የምትሰሙ በሀገር ውስጥ ከሀገር ውጭ ያላችሁ በጌታ በኢየሱስ ስም እግዚአብሔር በሰላም ይባርካችኋል። እግዚአብሔር በደስታ ይባርካችኋል። እግዚአብሔር በጤና ይባርካችኋል። እግዚአብሔር በሞገስ ይባርካችኋል። እግዚአብሔር በሚያስፈልጋችሁ ነገር በጌታ በኢየሱስ ስምና ስልጣን ይባርካችኋል። እግዚአብሔር ለሕዝቡ ኃይልን ይሰጣል አለ ዳዊት። ሕዝቡንም በሰላም ይላል ይባርካል። በእግዚአብሔር ቤት ስራ የተሳተፋችሁ ወንድሞቼ እግዚአብሔር ኃይል ይሰጣችኋል። የጸሎት ኃይል ይሰጣችኋል። የቅድስና ኃይል ይሰጣችኋል። የጠላትን ስራ የምታፈርሱበት ኃይል ይሰጣችኋል። ዛሬ በተለያየ ድካም ውስጥ አለው የምትሉ ሰዎች እግዚአብሔር በጌታ በኢየሱስ ስም ኃይል ይሰጣችኋል። እግዚአብሔር ኃይል ይሰጣችኋል። በተለያየ ድካም ውስጥ ያላችሁ ሰዎች እግዚአብሔር በኢየሱስ ስም እና ስልጣን ኃይል ይሰጣችኋል። እግዚአብሔር በሰላም ይባርካችኋል። እግዚአብሔር በደስታ ይባርካችኋል። እግዚአብሔር በጤና ይባርካችኋል። እግዚአብሔር በሞገስ ይባርካችኋል። እግዚአብሔር በስኬት ይባርካችኋል። እግዚአብሔር በመከናወን ይባርካችኋል። ለምን? የእግዚአብሔርን ስራ ሰርታችኋል። የእግዚአብሔርን ቤት ሰርታችኋል። ስለዚህ ቤተ ክርስቲያኖች ለእግዚአብሔር ሪፖርት ነው የምታቀርበው። እግዚአብሔር ሆይ እኚህ ሰዎች በቤት ስራ ላይ ተሳትፈዋል፣ ባርካቸው ስትል እግዚአብሔር ምን ይላል? ይባርካቸዋል። ክብር ለኢየሱስ ይሁን። ቤተ ክርስቲያን አስተዋይ መሆን አለባት። የቤተ ክርስቲያን መሪዎች አስተዋይ መሆን አለብን። ህዝባችንን መመልከት አለብን። እኔ እግዚአብሔርን ስራ በምሰራበት ወቅት ከጎኔ የቆሙትን ሰዎች ፐርሰናሊ ምንም ላደርግላቸው አልችልም። በግሌ ምንም ላደርግ አልችልም። ተባረኩ ከማለት ውጪ በግሌ ልሰጣቸው የምችለው ምንም አይነት ስጦታ የለኝም። በግሌ ከራእዬ ከአገልግሎት የጎን ለቆሙ ሰዎች በግሌ ላደርግ የምችለው ምንም ነገር የለኝም። ነገር ግን አንድ ነገር ማድረግ ግን እችላለሁ። ህዝቡን በእግዚአብሔር ፊት ይዤ ወድቄ ግን ለህዝቡ መጸለይ ግን እችላለሁ። እግዚአብሔር ህዝቡን እንዲባርክ እግዚአብሔርን መለመን ግን እችላለሁ። አንደኛ በእግዚአብሔር ፊት የመሪነት ራሱን የቻለ መሪ መሆናችሁ አንድ እንድትሰሙ ያደርጋችኋል። መሪ መሆናችሁ በራሱ እንድትሰሙ ያደርጋችኋል። ህዝቤን በእግዚአብሔር ፊት ይዤ ወድቄ እግዚአብሔር ሆይ ህዝቤን ባርክልኝ ስል እግዚአብሔር ይሰማኛል።
ለምን ነው ሕዝብህን የምባርክልህ ብሎ ቢጠይቅ ስራህን ስሰራ በጸሎት ከጎኔ ቆመዋል፣ በገንዘብ ከጎኔ ቆመዋል፣ በጉልበት ከጎኔ ቆመዋል፣ በእውቀታቸው ከጎኔ ቆመዋል። ስለዚህ ባርካቸው። ስለ እግዚአብሔር ምን ይላል? ይባርካል። እግዚአብሔር ይባርካል። ወገኖቼ መሪ መሆን በራሱ በእግዚአብሔር ፊት የሚሰጣቸው ፌቨር አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ነው ወይ? ሙሴን ለዚህ እኮ ነው እስራኤላውያንን ባርካቸው አለው። የመሪ በረከት በጣም ወሳኝ ነው። የመሪዎች ጸሎት በጣም ወሳኝ ነው። ክብር ለኢየሱስ ይሁን። ቤተ ክርስቲያን እንድትባረክ የምእመኖቻችን ሕይወት ኑሮ ነገራቸው እንዲቀየር በምንጸልይበት ጊዜ ሁሉ እኛ የቤተ ክርስቲያን መሪዎች ሕዝባችንን ይዘን ወድቀን በጌታ ፊት መጸለይ አለብን። የሚገርማችሁ ነገር እኔ በምጸልይበት ጊዜ ሁሉ ስለ ቤተ ክርስቲያን ሳልጸልይ፣ ስለ አገልጋዮች ሳልጸልይ፣ ስለ ቸርች አባላት ሳልጸልይ ተነስቼ አላውቅም። ምክንያቱም የነሱ መለወጥ ነው ቤተ ክርስቲያናችን ውስጥ ለውጥ የሚያመጣው። የማገለግለው ሕዝብ በገንዘብ ካልተባረከ ቤተ ክርስቲያኒቱ በገንዘብ ልትባረክ አትችልም። የማገለግለው ሕዝብ መንፈሳዊቱ ካልተለወጠ ቸርቿ ልትለወጥ አትችልም። የማገለግለው ሕዝብ ቀንበሩ ካልተሰበረ ቸርቿ ቀንበር ሊሰበርላት አይችልም። ቸርቹ እኮ ጣራና ግድግዳው አይደለም። ጣራና ግድግዳው መሰባሰቢያችን ነው። ዋናው ሕዝቡ ነው። ዋናው ሰው ነው። የአባላቶቼ ሰላም መሆን፣ የአባላቶቼ ደስተኛ መሆን፣ የአባላቶቼ ጤነኛ መሆን፣ የአባላቶቼ መባረክ ነው የኔ ፍሬ፣ የቸርቼም እድገት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እንደ መሪ በእግዚአብሔር ፊት ስጸልይ ሁልጊዜ የምጸልየው ጸሎት አለ። የተለያየ ዓለም ክፍል ሆኖ በሶሻል ሚዲያ ማገለግላቸው ሕዝብ ባርክ፣ ፈውስ፣ ነጻ አውጣቸው፣ ቀባቸው፣ ጸሎታቸውን መልስ፣ ተስፋ ቃላቸውን ፈጽም ብለን ይህን ጸሎት ስጸልይ እግዚአብሔር እነማንን እንደሆነ ያውቃል፣ እናንተ እንደሆነ ያውቃል። በሶሻል ሚዲያ ማገለግለውን ሕዝብ ስል በዋትስአፕ፣ በቴሌግራም፣ በፌስቡክ፣ በዩቲዩብ የማገለግለውን ሕዝብ እያልኩት እንደሆነ እግዚአብሔር ያውቃል። ስለዚህ እግዚአብሔር ይሰማል። ዣላዲያስ የቸርቹን አባላቶች አገልጋዮች ባርክ ስል እነማን እንደሆነ ያውቃል። ምናልባት መሪዎች ካላችሁ፣ አገልጋዮች ካላችሁ ይሄን ልምምድ መለማመድ አለባችሁ። ኢየሱስ ጌታ ነው። የአባላቶቻችሁ ህመም የቸርች ህመም ነው። የአባላቶቻችሁ ስኬት የቸርች ስኬት ነው። ክብር ለኢየሱስ ይሁን። መልካም እረኛ እኔ ነኝ ያለው። መልካም እረኞች መሆን አለብን። እረኛ እኮ የመንጎቹ ደህንነት ያስደስተዋል። እረኛ እኮ የሚተጋው ስለ መንጋው ነው። እረኛ የሚተጋው ስለምኑ? ስለ መንጋው ነው። የቤተ ክርስቲያን መሪም፣ የቤተ ክርስቲያን አገልጋይም፣ የቤተ ክርስቲያን መጋቢም መትጋት ያለበት ስለ መንጋው ነው። ሁሌ የምለው ነገር አለኝ። እኔ ለኔና ለቤተሰቤ ይሄን ያህል መጾም አይጠበቅብኝም። ለኔና ለቤተሰቤ ብቻ ቢሆን ይሄን ያህል ማንበብ አይጠበቅብኝም። ኢየሱስ ጌታ ነው። ትንሹ በ24 ሰዓት ውስጥ የጸሎት ሰዓት 1 ሰዓት ነው። በቃ በ24 ሰዓት 1 ሰዓት ከጸለይኩኝ የተወሰነ ምዕራፍ ካነበብኩ ለኔና ለቤተሰቤ ሰላም ነው። ግን ለማገለግለው ሕዝብ ስል ግን በእግዚአብሔር ፊት ዋጋ ከፍላለሁ። በእግዚአብሔር ፊት እታጋለሁ። ኢየሱስ ለዘላለም ጌታ ነው። በእግዚአብሔር ፊት እንደባለላለሁ። ለሕዝቡ የመጠን ነገር፣ ሕዝቡን የሚያሻገር ነገር ይዤ መቅረብ ስላለብኝ ማለት ነው። ስለዚህ የቤተ ክርስቲያን መሪ ስኬቱ ሕዝቡ ፍሬያማ ሲሆንለት ነው። በቸርቻችን ውስጥ በየቸርቾቻችሁ ውስጥ በጸሎት፣ በምክር፣ በገንዘብ፣ በሀሳብ፣ በጉልበት የሚሳተፉ ሰዎችን በግል አግኝታችሁ መጨመር እንኳን ባትችሉ፣ ማመስገን እንኳን ባትችሉ፣ በግል ለሁሉም ስጦታ መስጠት ባትችሉ፣ በእግዚአብሔር ፊት ግን ይዛችሁ እየወደቃችሁ እግዚአብሔር ሆይ በገንዘብ የሚያግዙትን ባርካቸው፣ በጉልበት የሚያግዙትን ባርካቸው፣ በእውቀት የሚያገለግሉትን ባርካቸው ብላችሁ ኃላፊነት መወጣት አለባችሁ። እኔ ማንንም ሕይወት ልደርስ አልችልም። እግዚአብሔር ግን የሁሉንም ሰው ሕይወት ይደርሳል። እግዚአብሔር የመሪዎችን ጸሎት ይሰማል። እግዚአብሔር የፓስተሮችን ጸሎት ይሰማል። እግዚአብሔር የባለ ራእዮችን ጸሎት ይሰማል። ወገኖቼ ሆይ ኢየሱስ ክርስቶስ ጌታ ነው። ስለዚህ ሄቨን ዌይ ቸርች ኃላፊነቷን ትወጣለች። አሁንም በዚህ ጾም ጸሎት ላይ አንድ ርዕስ አድርገን ያስገባነው ይህንን ለዚህ ነው። በዚህ 1 ዓመት ክብር ለኢየሱስ ይሁን። አምጡ ባለ ቁጥር ሲሰጥ የነበረ ሕዝብ፣ ኑ ስንል ሲመጣ የነበረ ሕዝብ፣ እንዲያደርጉ ስንል ሲያደርግ የነበረ ሕዝብ እግዚአብሔር ፊት ዘንድ ወድቀን እግዚአብሔር ሆይ ይህን ታማኝ ሕዝብ ባርክ፣ ቤት ሲሰራ በጸሎት የተሳተፉትን ባርክ፣ በገንዘብ የተሳተፉትን ባርካቸው፣ በጉልበት የተሳተፉ ባርካቸው ስንል እግዚአብሔር የቤተ ክርስቲያንን ጸሎት ሰምቶ ሰዎቹን ይባርካል። የራሳቸው ጸሎት ያመጣው በረከት እንዳለ ሆኖ የቤተ ክርስቲያን ጸሎት፣ የቤተ ክርስቲያን መሪ ጸሎት፣ የቤተ ክርስቲያን በረከት፣ የቤተ ክርስቲያን መሪ በረከት በራሱ በሕይወታቸው ላይ ትልቅ ነገር ያመጣል። ጌታ ይመስገን። ስለዚህ የሄቨን ዌይ ኢንተርናሽናል ቸርች እኔም ቸርችቱን በመወከል ክብር ላይ
ለኢየሱስ ክርስቶስ ይሁን። በዚህ አንድ ዓመት ጊዜ ውስጥ በሰራነው የእግዚአብሔር ቤት ግንባታ በተለያየ ዓለም ክፍል ሆናችሁ በገንዘብ የረዳችሁ ሰዎች፣ በጸሎት የረዳችሁ ሰዎች፣ ባገኛችሁት አጋጣሚ ኢትዮጵያ ስትመጡ በአካል መጣችሁ የጎበኛችሁ ሰዎች፣ በዚህ በአዲስ አበባ ሄቨን ዌይ ቸርች አባላት የሆኑ አገልጋዮች የሆኑ በጸሎት የተሳተፉ፣ በገንዘብ የተሳተፉ፣ በጉልበት የተሳተፉ፣ በእውቀት የተሳተፉ ሰዎችን በጌታ በኢየሱስ ስምና ስልጣን እንደ ሄቨን ዌይ ቸርች እባርካለሁ። እግዚአብሔር ለሕዝቡ ኃይልን ይሰጣል፣ እግዚአብሔር ሕዝቡን በሰላም ይባርካል ተብሎ ጻፈ። እግዚአብሔር ኃይልን ይስጣችሁ፣ እግዚአብሔር በሰላም ይባርካችሁ፣ እግዚአብሔር በጤና ይባርካችሁ፣ እግዚአብሔር በደስታ ይባርካችሁ፣ እግዚአብሔር በገንዘብ ይባርካችሁ፣ እግዚአብሔር የልባችሁ መሻት በመፈጸም ይባርካችሁ። ቤቱን እንደሰራችሁለት እግዚአብሔር አምላክ ቤታችሁን በኢየሱስ ስምና ስልጣን ይስራላችሁ። አሜን። ይሄ የበረከት ቃል ከውስጤ ከመንፈሴ የወጣ ነውና በአንተ ላይ በኢየሱስ ስም ሰራ፣ አንቺ ላይ በኢየሱስ ስም ሰራ፣ እናንተ ላይ በኢየሱስ ስም ሰራ፣ እኔና ቤተሰቤ ላይ በኢየሱስ ስም ሰራ፣ የሄቨን ዌይ ቸርች አባላቶች ላይ በኢየሱስ ስም ሰራ፣ የሄቨን ዌይ ቸርች አገልጋዮች ላይ በኢየሱስ ስምና ስልጣን ሰራ። እንጸልያለን። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግናለሁ። ቅዱስ እግዚአብሔር ሆይ በዚህ አጭር ጸሎት ውስጥ ትልቅ ነገር እንደምትሰራ አምናለሁ። ጌታ ሆይ በዚህ አንድ ዓመት ጊዜ በቤት ስራ ጉዳይ በዚህ በሀገር ውስጥም ሆነው በውጭ ሀገርም ሆነው የተሳተፉትን ሁሉ እግዚአብሔር ሆይ በኢየሱስ ስም ኃይል ስጣቸው። በጌታ በኢየሱስ ስም እግዚአብሔር ሆይ ለቤት ስራ ገንዘባቸው፣ ዕውቀታቸው፣ ጉልበታቸው የሰውትን ሁሉ ከሄቨን ዌይ ቸርች ጎን ከኔ ራእይ ጎን የቆሙትን ሁሉ እግዚአብሔር ሆይ በጌታ በኢየሱስ ስም ባርካቸው። ማን ምን እንዳደረገ አንተ ታውቃለህ ጌታ ሆይ። እኔ ላላውቅ እችላለሁ፣ ደግሞም አላውቅም፣ ግን ማን ምን እንዳደረገ አንተ ታውቃለህ። ያደረጉ ሰዎችና አንተ ትተዋወቃላችሁ። ቅዱስ እግዚአብሔር ሆይ እኔ ማን ምን እንዳደረገ ብዙ ላላውቅ እችላለሁ፣ ደግሞም ልረሳም ደግሞ እችላለሁ። አንተ ግን ማን ምን እንዳደረገ ታውቃለህ። ማን ምን እንዳደረገ አንተና እነሱም ትተዋወቃላችሁ። በኢየሱስ ስምና ስልጣን የቸርቻችን ግንባታ ሰርቶ እንዲያልቅ በሁሉ የተሳተፉትን ሰዎች ባሉበት ጌታ ሆይ በሰላም ባርካቸው፣ በደስታ ባርካቸው፣ በጤና ባርካቸው፣ በገንዘብ ባርካቸው፣ የልባቸው መሻት በመፈጸም በጌታ በኢየሱስ ስም ባርካቸው። እግዚአብሔር ለሕዝቡ ኃይል ይሰጣል፣ ሕዝቡንም በሰላም ይባርካል ተብሎ እንደተጻፈ ይሄ ቃል በሄቨን ዌይ ቸርች አባላቶች ላይ በኢየሱስ ስም ይስራ። በሄቨን ዌይ ቸርች አገልጋዮች ላይ በኢየሱስ ስም ይስራ። በተለያየ ዓለም ክፍል ሆነው ይህን ፕሮግራም በሚከታተሉ እህቶች ወንድሞቼ ላይ በኢየሱስ ስምና ስልጣን ይስራ። ቀንበራቸው ይሰበር፣ ጨለማቸው ይገፈፍ፣ ተጽዕኖአቸው ይነሳ፣ ጥያቄያቸው ይመለስ፣ የተስፋ ቃላቸው ሁሉ በኢየሱስ ስምና ስልጣን ይፈጸምላቸው። ስለሰማኸኝ አመሰግንሃለሁ። በዚህ ጸሎት ውስጥ አልፈ ደግሞ ስለምትሰራው ስራ እባርክሃለሁ። ማንኛውም መጾም መጸለያችን የሚጠላ ክፉ በጌታ በኢየሱስ ስም ይመታ። ስራው ዕቅዱ ዓላማ ሁሉ በኢየሱስ ስምና ስልጣን ይፍረስ። እግዚአብሔር ሆይ ከፊታችን ከግንቦት 20 እስከ ግንቦት 27 ባዘጋጀነው ኮንፈረንስ ሊገዳደረን የወጣ የጨለማ አሰራር በኢየሱስ ስም ይፍረስ። የአጋንንት ምሽግ በኢየሱስ ስም ይፍረስ። ስውር የሥጋ ለባሽ ዕቅድ በኢየሱስ ስም ይፍረስ። ስውር የመናፍስት ሐሳብ ሁሉ በኢየሱስ ስምና ስልጣን የፈረሰ ይሁን። እኔን በደም ሸፈንኩ፣ ቸርቹን በደም ሸፈንኩ፣ ፕሮግራሙን በደም ሸፈንኩ፣ አገልጋዮች አባላትን በደም ሸፈንኩ፣ ቤተሰቦቼን በደም ሸፈንኩ። ይህን ፕሮግራም የሚከታተሉ በተለያየ ዓለም ክፍል ያሉ እህቶች ወንድሞቻችንን በኢየሱስ ስምና ስልጣን በደም ሸፈንኩ። ቅዱስ እግዚአብሔር ሆይ ፈረስ ለጦርነት ቀን ይዘጋጃል፣ ድል ከእግዚአብሔር ዘንድ ነው ተብሎ ተጽፏል። በምንችለው ልክ ለዚህ ለምስጋና ኮንፈረንስ እየተዘጋጀን ነው። አንተ በኢየሱስ ስም ድልን ስጠን። አንተ በኢየሱስ ስም ድልን ስጠን። ድላችን አንተ ነህ፣ ሰንደቃችን አንተ ነህ፣ አርማችን አንተ ነህ፣ ኃይላችን አንተ ነህ፣ የማሸነፋችን ምስጢር አንተ ነህና በኢየሱስ ስም ስልጣን ድልን ስጠን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ከእግዚአብሔር ዘንድ ነው ተብሎ ተጽፏል። በኢየሱስ ስም ድል ስጠን። ጌታ ሆይ ውድቀታችንን የሚሹ ብዙዎች አሉ፣ ፌላሪቲያችንን የሚሹ ብዙዎች አሉ፣ የእኛን መጨንገፍ የሚፈልጉ ብዙዎች አሉ። ነገር ግን በጠላቶች የፊት ራሴን በዘይት ቀባ ተብሎ እንደተጻፈ ለዲያካማው ሴፔጄሌዲያና ሀዱን አዲያና ማሀዱባ በጠላቶች የፊት ራሴን በዘይት ቀባ ተብሎ እንደተጻፈ በጠላቶች የፊት ራሴን በዘይት እንድትቀባ ጸልያለሁ። ሄቨን ዌይን በጠላቶቿ ፊት ራሷን
በዘይት እንድትቀባ ጸልያለሁ። በጠላት ፊት እንድትባርከን፣ በጠላት ፊት እንድታበዛን፣ በጠላት ፊት ድል እንድትሰጠን፣ በጠላት ፊት ስኬትን እንድትሰጠን፣ በጠላት ፊት መከናወንን እንድትሰጠን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አቤቱ በጠላቶቼ ፊት ራሴን በዘይት ቀባ ተብሎ እንደተጻፈ በጠላቶቻችን ፊት ድል፣ በጠላቶቻችን ፊት ስኬት፣ በጠላቶቻችን ፊት መከናወንን ስለምትሰጠን በኢየሱስ ስም አመሰግናለሁ። ይሄን ድምጽ የምትሰሙ ቀኝ በግንባር አድርጉ። በዚህ ቃል ባረካችኋለሁ። በጠላቶቻችሁ ፊት እግዚአብሔር ራሳችሁን በዘይት ይቀባል። በጠላቶቻችሁ ፊት በበረከት ዘይት፣ በጤና ዘይት፣ በሞገስ ዘይት፣ በስኬት ዘይት እግዚአብሔር በኢየሱስ ስም ይቀባል። ውድቀታችሁን በሚፈልጉ፣ ሐዘናችሁን በሚፈልጉ፣ ማጣታችሁን በሚፈልጉ፣ መንከራተታችሁን በሚፈልጉ፣ በመንገድ መቅረታችሁን በሚፈልጉ ፊት እግዚአብሔር በዘይት ይቀባችኋል። እግዚአብሔር ራስን በዘይት ይቀባል። በበረከት ዘይት፣ በአገልግሎት ዘይት፣ በሞገስ ዘይት፣ በስኬት ዘይት መቀባት ይሆንልሻል። ይሄ ቃል በእኔ ላይ ሰራ። ይሄ ቃል ሄቨን ዌይ ላይ ሰራ። ይሄ ቃል የቸርቺ አባላትና አገልጋዮች ላይ በኢየሱስ ስምና ስልጣን ሰራ። ቅዱስ እግዚአብሔር ሆይ ለዚህ ፕሮግራም ያስፈልገን ሁሉ በኢየሱስ ስም ይለቀቅ። ከምንም በላይ መገኘት፣ ከምንም በላይ አብሮነት፣ ከምንም በላይ ህልውና ያስፈልገናልና በኢየሱስ ስም ከግንቦት 20 እስከ ግንቦት 27 ባዘጋጀነው ኮንፈረንስ አንተ በክብር ተገኝ። መንፈስ ቅዱስ በክብር ተገኝ። አብ ወልድ መንፈስ ቅዱስ በክብር ተገኝ። የተጋበዙ አገልጋዮችም ይገኙ። የተጠራውም ህዝብ ይገኝ። ለዚህ ኮንፈረንስ የሚያስፈልገንም ገንዘብ ሁሉ ከአንተ ዘንድ በኢየሱስ ስም ይለቀቅልን። ድልም ከአንተ ዘንድ ይሰጠን። ይህን ስለምታደርግ አመሰግንሃለሁ። ክፉ ሁሉ የተመታ ይሁን። የጠላት ስራ ሁሉ የፈረሰ ይሁን። በዚህ ቸርች ግንባታ የተሳተፉ ወንድሞችን በኢቭን በዚህ ጾም ጸሎት የጸለዩትን ባርካቸው። እግዚአብሔር ለህዝቡ ኃይልን ይሰጣል፣ ህዝቡንም በሰላም ይባርካል ተብሎ ጻፈ። ይሄ ቃል በህዝብ ላይ ይስራ፣ ሄቨን ዌይ ላይ ይስራ፣ እኔ ላይ ይስራ በኢየሱስ ስምና ስልጣን አሜን። ባረከ ይሁን። ስለነበረ አጭር ጸሎት ቃል በጌታ አመሰግናለሁ። የተባረካችሁ እንደገና እንደ ሄቨን ዌይ ቸርች